እንኳን ለሸኮ ብሔረሰብ የዘመን መለወጫ ትከሻ ቤንጊ በሰላም አደረሳችሁ አደረሰን ማለት እወዳለሁ። ኢትዮጵያ በርካታ ብሔሮች ብሔረሰቦችና ህዝቦች ታሪክ ባህልና እሴቶች ባለቤት መሆኗ ይታወቃል። ባህል የአንድ ማህበረሰብ ማንነት መገለጫ ልዩ እሴት ነው። የሚከበሩ የተለያዩ ሃይማኖታዊና ባህላዊ በዓላት በጋራ ማክበር የህዝቦችን ትስስር፣ ፍቅር፣ አንድነትና ወንድማማችነትን ለማጠናከር ሚናው የጎላ እንደሆነ ይታወቃል። በዓል ሲከበር የብሔረሰቡን ቱባ ባህል መሰረት ያደረገ ሆኖ ህብረ ብሔራዊ አንድነትን ማዕከል በማድረግ ለወንድማማችነትና ለኢታማማችነት እሴት ግንባታ ልዩ ቦታ በመስጠት ነው የሚከበረው። ይህንን መሰረት በማድረግ በሸኮ ብሔረሰብ ተካሻ ቤንጊ የ2017 ዓ.ም የዘመን መለወጫ በዓል አከባበር ምን እንደሚመስል ልናስቃኛችሁም ተዘጋጅተናል። እንድትከታተሉ የአክብሮት ግብዣችን ነው። ክልላችን የብዙ ታሪክ ባህልና እሴቶች ባለቤት መሆኗ ይታወቃል። በክልላችን የሚከበሩ ባህላዊ በዓላት ውስጥ አንዱ ደማቅ ማንነቶች ተከሻ ቤንጊ አንዱ ነው። በዓሉ የአዲስ ዘመን ብስራት፣ የምስጋናና የአብሮነት መገለጫ በዓል እንደሆነም ይነገራል። ተከሻ ቤንጊ የተዘራ እህል ከተፈጥሮ አደጋ ተጠብቆ በመድረሱ የተሰቀለው ቀፎ ምርት በመስጠቱና በአካባቢው ሰላም በመስፈኑ ለፈጣሪ ምስጋና የሚቀርብበት በዓል ነው። ይህንኑ የመንግስት አካላትና የአካባቢ ነዋሪዎች የሚናገሩት የሸኮ ብሔረሰብ የዘመኑ እሸት ጎመርቶ ምርቱም ካውድማው ወደ ጎተራ ሲገባ አሮጌውን ዘመን ሸኝቶ አዲሱን ዘመን በሰላምና በደስታ ለሚቀበልበት ትከሻ ቤንጊ የዘመን መለወጫ በዓል እንኳን በሰላምና በጤና አደረሰን አደረሳችሁ። የሸኮ ብሔረሰብ የዘመን መለወጫ ትከሻ ቤንጊ ብሔረሰብ ያለፈውን ዓመት በሰላም ከረሃብ፣ ከቸነፈር፣ ከጎርፍ፣ ከንፋስ፣ ከበሽታ ለጠበቀው ፈጣሪው ምስጋና አቅርቦ አሮጌውን ዓመት የሚሸኝበት በሰላም ተጠብቆ ከደረሱለት ከእህሉ ከማሩና ከእንስሳት ተዋጽኦ ሁሉ የባህል ምግቦችን እና መጠጦችን አዘጋጅቶና ወዳጅ ዘመዶችን ጠርቶ አብሮ የሚደሰትበት የጥጋብና የፌሽታ ጊዜ ሲሆን በምትኩ ለቀጣይ ዓመት አካባቢ ሰላም እንዲሆን፣ ሞትና ጭንገፋ እንዳይሆን፣ ዝናብና ፀሐይ በወቅቱ እንዲመጣ፣ የተዘራው እህል ፍሬ እንዲይዝ፣ የሚወልዱ ልጆች በሰላም እንዲያድጉ፣ ከንቢቱም ማር ምርት እንዳይታጣ የእህል ዘር ቀርቦ በአባቶች የሚበረቅበት ትልቅ የአደባባይ ክብረ በዓል ነው። በዓሉ ከምስጋናና እርቅ ባሻገርም ወንድማማችነትና ኢተማማችነት የሚገለጽበት ለአብሮነትና አንድነት ቦታ በመስጠት የተለያዩ በቤተሰብና በማህበረሰብ ደረጃ የሚከበሩ ክዋኔዎች የሚካሄዱበት ነው። ለተፈጥሮ ልዩ ቦታ ያለውና ተፈጥሮን የሚንከባከብ አይደለም ከሰው ጋር ከተፈጥሮ ጋር አብሮ በጥበብ የሚኖር አብሮነት የሚሰበክለት ሳይሆን የአብሮነት ፋይዳን ቀድሞ የተረዳና ተምሳሌት ህዝብ ነው። ቡና በስፋት የሚመረትበት፣ ቅመማ ቅመም በስፋት ለገበያ የሚቀርብበት፣ የማር ምርትም እንዲሁ በስፋት የጫካ ማር የሚታወቅበት፣ በሌሎች የሰብል ምርቶችም በጣም ምርታማና ምናልባት ከክልላችን ገበያ አልፎ ወደ ማዕከላዊ ገበያም የሚቀርብበት በመሆኑ ይህንን ለልማት ምቹ የሆነውን የኢኮኖሚ አቅም ለመፍጠር ምቹ የሆነውን እድል በተለየ ሁኔታ በመጠቀም ህዝባችን ከድህነት እንዲላቀቅ፣ ልማታችን ከሌሎች አካባቢዎች በተሻለ ደረጃ እንዲገኝ መረባረብ ይጠይቃል። እንግዲህ አሁን የምንገኘው በሸኮ ብሔረሰብ
የዓመት መለወጫ በዓል ላይ ነው። ትከሻ ቤንጊ በመጀመሪያ የሸኮ ብሔረሰብ አባላትን እንኳን አደረሳችሁ ለማለት እወዳለሁ። እንግዲህ እንደሚታወቀው በተለይ ፓርቲያችን በዘረጋው ምቹ ሁኔታ ብሔር ብሔረሰቦች የራሳቸውን ባህል የራሳቸውን ታሪክ የሚያስተዋውቁበት ሰፊ እድል ተፈጥሯል። ይህንን እድል በመጠቀም በተለይ የሸኮ ብሔር ከአምና ጀምሮ በዓል ማክበር የዓመት መለወጫ በዓል ማክበር ጀምሯል ማለት ነው። በጣም ደስ የሚል ድባብ ያለው በዓል ሆኖ አግኝቻለሁ። አምናም እንደዚሁ ተገኝተናል። ዘንድሮም በተመሳሳይ ሁኔታ ሲገበር ከአምናው በጣም በተሻለ ሁኔታ በይጥፍ ደምቆ የተከበረ ያለ በዓል መሆኑን የታሰበው ዛሬ በደረስንበት ደረጃ ከለውጡ ማግስት ጀምሮ በአካባቢዎች ይፈጠረው የነበረው የሰላም ችግር ተቀርፎ የህዝቦች አብሮነትና አንድነት እንዲሁም ትስስር ተጠናክሮ ዛሬ ደግሞ ለበርካታ ዓመታት ተቋርጦ የነበረውን የህዝቦች ባህል ታሪክ በለውጡ መንግስት እያንዳንዱ አካባቢ እንዲያለማው፣ እንዲንከባከበው፣ እንዲያሳድገው እድል በማግኘቱ ዛሬም ለሁለተኛ ጊዜ የምናከብረው ይህ የሸኮ ትኬሽ በንግ በዓል ትልቅ ማሳያ ነውና እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። በመቀጠልም እንደሚታወቀው በዓላትን ስናከብር ዋናውና ትልቁ ማሳያ አድርገን መጠቀምም መከተልም ያለብን አንዱና ዋነኛው ጉዳይ አብሮነትን፣ አንድነትን፣ ወንድማማችነትን፣ አብሮ መኖርን የማጠናከር ጉዳይ ነው። ሁለተኛው ጉዳይ ይህንን በዓል ተጠቅመን ለልማት መነሳሳት በንቅናቄ በአካባቢያችን ያሉትን ጸጋዎች በተገቢ ሁኔታ በማየት በመለየት በማልማት ከነበርንበት ካለንበት ድህነት ራሳችንን የምናወጣበት በዓል አድርገን መጠቀም ይፈልጋል። ብዙ ጸጋ ያለን ህዝቦች ግን ብዙ ያልተጠቀምን መሆኑ ይታወቃል። ይህን የተፈጥሮ ጸጋችንን በአብሮነት በመተባበር በመደመር ሰርተን ለ50 ዓመት የቆየው በዓላችንን እንደዚህ ከፍ ባለ ደረጃ ማክበር ከቻለን ጓሯችንን በዛው ልክ አልምተን ቡናችንን በስፋት አልምተን በጥራት አዘጋጅተን ለዓለም ገበያ አቅርበን ሀብታም ብቻ ያለበት ወረዳና አካባቢ እንዲሆን ገና ብዙ መስራት ይጠብቃልና ይህ ሆኖ የማየት የዘውትር ምኞቴ ነው። ትጋት ያለው ኃይል ያለው ህዝብ ይህን ይሰራል ብዬ አስባለሁና አሁንም በርቱ ተበራቱ ለማለት ወዳለሁ። በዓሉ በጣም ደስ ብሎኛል። ይሄ ትከሻ ቤንጊ የሸኮ ብሔረሰብ ዘመን መለወጫ ወራ ጥር ላይ የሚከበር በዓል ነበረ። ቀደም ሲል በተለያዩ ተጽዕኖ ምክንያት ተቋርጦ 50 ዓመት በላይ ቆይቷል። አሁን ቅርብ ጊዜ ፓርቲያችን ብልጽግና በከፈተልን ምቹ ሁኔታና የሸኮ ምሁራንና ምርምር ጥናት ባደረጉት ጥረት አምና 2016 የመጀመሪያ ዓመት አደባባይ ወጥተን ዘመድ ወገኖችን ከፋና ጠርተን ቤንች ንጉስ ጠርተን ሻካን ጠርተን ጃብር ጠርተን የተለያዩ አካል ጠርተን በሰላም ደስ የሚል በዓል አምና አሳልፈናል። ዘንድሮ ደግሞ በጣም ልዩ የሚያደርገው ሁሉም ቀበሌ ላይ ሸኮ ላይ በነበረው 20 ወረዳ ላይ 26 ቀበሌዎች አሉ። ከተማ ላይ 4 ቀበሌ ላይ 30 ቀበሌዎች ሁሉ የራሳቸው ከጥር 5 ጀምሮ የራሳቸው እርድ አዘጋጅተው መጠጥ አዘጋጅተው የሚበላ ምግብ አዘጋጅተው በጣም በሚያምር ሁኔታ በደመቀ ሁኔታ አከብሮ በዓሉ የመንግስት ብቻም ሳይሆን የማህበረሰቡ መሰረት ይዟል። ብቻም አይደለም በየኪ ወረዳ አካባቢ ላይ በቴፒ ከተማ ላይ ጉረፈርዳ በሁሉም ቀበሌ አካባቢ ላይ በዓሉ በደመቀ ተከብሮ የመጣ ነው። ማህበረሰብ ወጉን፣ ባህሉን፣ ማንነቱን ጠብቆ ዘመን እንዲሻገር ትውልድም ይሄን እየተማረ እየከወነ በአደባባይም በሚዲያም ይሄን ነገር እያሳደገ ለሌላው ማህበረሰብ እያስተዋወቀ እንዲሄድ የማድረግ ስራ ነውና በአጠቃላይ ከብዙ ስራዎች ይጠበቁብናል። ከነዛ ውስጥ የመጀመሪያው ማህበረሰቡ በአንድነት ተገናኝቶ የራሱን ማንነት፣ አብሮነቱን፣ መቻቻል፣ አብሮ መብላቱን፣ አብሮ መደሰቱን፣ ማዘኑን ሊያጠናክር የሚችልበት መንገድ የትኛው ነው ብለን ስናስብ ይሄ ተረስቶ የነበረው የሸኮ ማህበረሰብ የዘመን መለወጫና የምስጋና በዓልን ወደ መተግበር እንዲመጣ ማድረግ ነውና
ወደ ተመተግበር ስናመጣው ማህበረሰቡ ይገናኛል፣ የረሳውን ባህል ያስታውሳል፣ ይጨፍራል፣ ይጫወታል፣ ይመራረቃል። የነበሩ አላስፈላጊ ነገሮች እንዲወገዱ ማህበረሰቡ በደስታ በምርታማነት በጤንነት እንዲኖር የሚያደርግበት ስርዓት ነው። ክልላችን ውስጥ የሚገኙ ነባር 13 ብሔረሰቦች አሉ። እናመሰግናለን። እነዚህ 13ቱም ብሔረሰቦች የራሳቸው የሆነ ቱባ ባህል አላቸው። ይሄ ቱባ ባህል በየደረጃው በብሔረሰቦች ትልቅ እውቅናውን እያገኘ ነው ያለው። ዛሬ የምናከብረው ከ13ቱ ብሔረሰቦች አንዱ የሆነው የሸኮ ብሔረሰብ ዘመን መለወጫ ትከሻ በንጊ በዚህ መልክ እየተከበረ ይገኛል። ባህሉ ውስጥ በጣም ትልቅ የውስጥ ምስጢር አለው። በተለይ ትከሻ በንጊ ሰላም ነው፣ ፍቅር ነው፣ ልማት ነው። በሰላም ላከረማቸው ለአምላካቸው ምስጋናን የሚያቀርቡበት ነው። አንድነትን የሚሰብኩበት ነው። ወንድማማችነትን እህትማማችነትን የሚሰብኩበት ነው። ታሪካዊነቱ በጣም ትልቅ ነው። ተዳፍነው የቆዩ ነጻነትና ዲሞክራሲ ሲዘረጋ እንደዚህ ወጥቶ ጎልቶ ሲታዩ አንደኛ ጥንት ማህበረሰቡ ምን አይነት እሴት ነበረው? ምን አይነት ባህል ነበረው? የልማት ስራዎች ላይ እንዴት ያለ ተሳትፎ ነበረው? እንደገና ደግሞ ህዝብን በማስታረቅ አንድነትን በማምጣት በማነሳሳት ለመልካም ነገር ለበጎ ነገር ህዝብን በማነሳሳት ምን አይነት እሴቶች ባህሎች ነበሩት የሚለውን ነገር አሁን ነው ገና ጎልቶ እየታያለ። ለምሳሌ እኛ የከፋን ባህል ስናከብር በጣም ብዙ አመታትን አስቆጥረናል። ከዛ በኋላ ሌሎች ብሔረሰቦችም ጥሩ ትምህርት እየወሰዱ ነው ያለው። በኢትዮጵያ ብዙ ቦታ ላይ ተመሳሳይ የሆነ ድርጊቶች ይፈጸማሉና እውነት ለመናገር በዓሉ ከተከበረ ወዲህ አንደኛ የህዝብ አንድነት የእርስ በርስ ግንኙነት እየፈጠረ እዚህ ደቡብ ምዕራብ ውስጥ ያሉ ብሔር ብሔረሰቦች በአንድነት መገናኘት ጀምረዋል። ወንድም ከፋ ህዝብና ንጉሳት ድረስ የመጣበት እንዲሁም የወንድም ቤንች ህዝብና ንጉሳት የመጣበት ካፌ የመጣበት አጠቃላይ ማህበረሰቡ የተለያዩ የራሳቸውን ስጦታ ይዞ መጥቶ ይሄንን በባል በደመቀ ሁኔታ ነው ያከበርን የምናገኘውና ከምንም በላይ በጣም ደስ ብሎኛል ዛሬ ባል ስናከብር። ትከሻ በንጊ እንግዲህ ሲከበር ከዚህ በቀደም ያልነበረ ተቋርጦ የነበረ ሲሆን ዘንድሮ ካከበርን ሁለተኛ ዓመታችን ነው። ምርት ተሰብስቦ ወደ ጎተራ ወይ ደግሞ ወደ ቤት ከገባ በኋላ ከገባው ምርት ላይ የተለያየ አይነት ምግብ ዝግጅት ተደርጎ እንኳን ከዘመን ካሮጌ ዘመን ወደ አዲሱ ዘመን አሻገርከን የሚለው መታሰቢያ ነው። ሁለተኛ ደግሞ ያመረትነው ምርት በጣም ምርት ሰጥቶናል፣ በጤንነት አልፈናል፣ የጠግበናል፣ በልተን አልፈናል የሚለውን የምስጋና በዓል ለአምላካችን የምናደርስበት ኢኮኖሚያዊ ፋይዳው፣ ፖለቲካዊ ፋይዳው፣ ማህበራዊ ፋይዳው እጅግ በጣም ትልቅ ነው። ይሄንን ባህል አጎልብቶ አጠናክሮ አልምቶ አሳድጎ እዚህ አሁን በጋራ ከሚከበርበት አልፎ ሀገር አቀፍ ዓለም አቀፍ እስኮን ድረስ ትልቅ ስራ ሊሰራ ይገባል። ለዚህም ደግሞ የሚመለከተው ባለድርሻ አካላት የክልል መንግስት፣ የዞን መንግስት፣ የወረዳ መንግስት፣ የብሔረሰቡ አባላት በተለይ ምሁራኖች በክልላችንም ሆነ ከክልላችን ውጭ የሚገኙ ዩኒቨርሲቲዎች በህዝቡ ባህል ላይ፣ ቋንቋ ላይ፣ ታሪክ ላይ ጥናትና ምርምር ስራዎችን በመስራት ይህ ባህል ጎልብቶ ህዝባዊ ሆኖ እንዲቀጥል ለሚቀጥለው ትውልድ የሚተላለፍበትን ኃላፊነት በጋራ ወስደን የሚሰራ ይሆናል ያስባለሁ። በክልላችን ውስጥ ያሉ ብሔረሰቦች ባህል ላይ ህዝቡ ተገናኝቶ እርስ በርስ ፍቅር የሚገልጽበት አንድነትና አብሮነት የሚያድግበት ሆኖ አግኝቻለሁና ትልቅ ፋይዳ ያለው ሁኔታ ነው ብዬ አስባለሁ። ስለመናገር ትከሻ በንጊ ሳንከብር በፊት ሸኮላ የተለያየ ጸጥታ ችግር ነበረ። እርስ በራስ ያለመግባባት ችግሮች ነበሩ። ይሄንን በተጋጋሚ ውይይት አድርገን ይሄንን በዓል ከከበርን ማግስት ጀምሮ ዛሬ 2 ዓመት ሙሉ አንድም የጸጥታ ኮሽታ የለም፣ ሰላም አገኝተናል። ስለዚህ አሁን የቀጣዩን ዓመት እንደዚሁ ከክልልም ከፌዴራልም ከተለያዩ የሚመጡት እንግዶች የክብር እንግዶች ስላሉ ወጣቶች፣ አዛውንቶች፣ እናቶች፣ አባቶች፣ ተማሪዎች በዓሉ የኛ ነው የሚል በጡማና ተከታተለው ሳይረበሹ ምንም ሳይሉ ሳይጋፉ እንግዳን በማክበር የሸኮን በዓል የሸኮን ተምሳሌትን አክብሮ የአርያ ሆኖ በሰላም እንዲጠነቀቅ ያደረጉት ወጣቶች እንግዶችን ተቀበላሉ። አዛውንቶችም እናቶችም አባቶችም በጡማና እንግዶችን ተቀበላሉ። ብቻም አይደለም የዚህ የትከሻ በንጊ ትሩፋቱ የታርቆ የነበሩ ቀራኒ ያለ ሰዎች ይታረቃሉ። በዓሉ ሳይከበር በፊት ቀራኒ የነበሩ ሰዎቹ ይታረቃሉ።
ሰላም ይሰብካል፣ አንድነት ይሰብካል። ያኔ ይበላል፣ ይጣጣል። ከዛ በኋላ የመጨረሻው ጊዜ የሚሆነው ሁሉም ሰው በሰላም ወደ እርሻ እንዲመለስ ይደረጋል። ወጣቱ ደግሞ ከዚህ ትምህርት ወስዶ እየደከሙ ያሉ እየጠፉ ያሉትን ተማሪዎች በተለይ አሁን በትላልቅ ተቋማትም ያሉ በመማር ማስተማር ውስጥም በጥናትና ምርምር ውስጥ ያሉት አሁን በተከፈተው መንገድ ውስጥ አልፈው የሸኮ ማንነት ወይ ደግሞ የሸኮ ባህል ሆኖ እየመነመኑ ያሉ በምን አይነት መንገድ ነው ወደፊት ልናመጣቸው የምንችለው የሚለውን ነገር በመለየት ወደ መተግበር እንዲያመጡና ወደ ፕራክቲስ ወይ ደግሞ ወደ መሬት እንዲወርድ ማድረግ ይኖርባቸዋል ብዬ አስባለሁ አጠቃላይ ወጣቱ ላይ። ስለዚህ በዚህ ላይ እንደ ክልል የሚመለከተው ቢሮ ኃላፊነት ወስደን ደጋግመን የምንሰራ ይሆናል። በዓሉን በዓመቱ አክብረን ጥለን የምንወጣና በዓመት የምንገናኝ ሳይሆን በዚህ ውስጥ ደግሞ ዓመቱን ሙሉ የህዝቦች ትስስር እንዲጠናከር ትልቅ ፋይዳ ያለው ስለሆነ በዚህ ላይ የምንሰራ ይሆናል ማለት ነው። የከፋ ንጉስ ጋብዘናል፣ የሸካ ንጉስ ጋብዘናል፣ የቤንች ንጉስ ጋብዘናል፣ አያታችን የሆነ የጀባ ቡርጅ ንጉስን ጋብዘናልና ዛሬ ላይ እንኳን ደስ አላችሁ ብለውናል። እንኳን እንደዚህ በዓል በጋራ እንድናከብር አድርጎና ብለውናል። እናመሰግናለን። መታችሁ የደስታችን ተካፋይ ስለሆናችሁ የዓመት ሰው ይበለን የሚል ነገር አለኝ። አመሰግናለሁ። ይሄ ክልል ባይዘወይ የ13ቱ ነባር ቤተሰቦች መኖሪያ ብቻ አይደለም፣ የኢትዮጵያውያን መኖሪያ ነው። ስለዚህ ነባር 13ቱና ኢትዮጵያውያን በሙሉ ተቀናጅተው ተደራጅተው ተዋደው እርስ በርስ ተቃቅፈው ተጋብተው የሚኖሩበት ክልል በመሆኑ ይሄ ተጠናክሮ የሚቀጥልበትና ሀገራዊ አንድነትን አቀናጅተን ህብረ ብሔራዊነትን ተተክለን ወንድማማችነትና እህትማማችነትን አበልጽገን የኢትዮጵያ ጥንካሬን በማረጋገጥ ሀገረ መንግስት በጣም ጠንካራ ሀገረ መንግስትን የሚገነባበት መንገድ ነው ማለት ነው። ዘርፎር ይህን አቀናጅተን በመስራት ሀገርን በመገንባት ረገድ ይህ ክልል ያለው ፋይዳ ትልቅ ነው። ይህን አጠናክረን የምንቀጥለው በመሆኑ በዚህ ላይ ሁሉም ባለድርሻ ተቀናጅቶ ተደራጅቶ አብሮ መስራት ያለበት እንደሆነ መልእክቴን ለማሳለፍ ነው። ትከሻ ቤንጊ ለሸኮ ህዝብ ከዘመን መለወጫና ከምስጋና ትውፊታዊ ባለቱ ባሻገር ድርብርብ መልእክትና እሴቶች የያዘ ነው። ወርሃ ጥር ለሸኮ ህዝብ የአዲስ ዓመት የአዲስ ተስፋ የአዲስ ብስራትና ለመጪው ዓመት በሰላም በጤና ጠብቆ እንዲያቆያቸው በጋራ ተሰባስበው ለፈጣሪያቸው ምስጋና የሚያቀርቡበት ወቅት። እንደዚህ አይነት አሰባሳቢና ለአንድነትና አብሮነት ትርጉም ያላቸውን የማህበረሰብ እሴቶችን ሁላችንም በጋራ ልናለማውና ለሰላምና አንድነት ሚናቸውን እንዲወጡ ማድረግ ይጠበቅብናል። ትከሻ ቤንጊ ክብረ በዓልም በተለይ በሁለቱ ዞኖች ውስጥ ተከፋፍለው የሚገኙ የብሔረሰቡ አባላት የበለጠ እንዲገናኙ፣ እንዲተዋወቁ፣ ባህላቸውና ታሪካቸውን እንዲጠብቁ መልካም እድል የሚፈጥር በመሆኑ የቤንች ሸኮ ዞን እና የሸካ ዞኖች በጋራ ድጋፍ በማድረግ በደማቅ ሁኔታ ዛሬ እያከበራችሁ ያላችሁትን ሁሌም ልታጠናክሩ ይገባል። ለሁሉም አካላት በየቦታ ያሉት አዲስ አበባ ያሉት በየክልል ያሉት ይህንን በአካል መጥቶ ማከበር ያልቻሉት ወገኖች፣ ብሔረሰቡ ልጆች፣ ተወላጆች እንኳንም ለትከሻ ቤንጊ በሰላም አደረሳችሁ። ቀጣይ ዓመታቸው የሰላም፣ የደስታ፣ የአንድነት፣ የፍቅር ዓመት እንዲሆንላችሁ እመኛለሁ። አመሰግናለሁ። ስለዚህ ይህን በትምህርት በጤና እና በቀሪ ልማቶች አጠናክሮ መቀጠል አሁንም ያስፈልጋል። በዚህም ሰላም ወዳዱና ሁሌም ለመንግስትና ለመሪው ጥሪ ፈጣን ምላሽ በመስጠት የሚታወቀው የሸኮ ህዝብ ከወረዳውና ከከተማ አስተዳዳሪው መንግስት ጎን በመቆም የተጀመረውን ፕሮጀክቶች በማጠናከር አጋርነቱን እንዲያረጋግጥ በዚህ አጋጣሚ ጥሪን አቀርባለሁ። የበዓሉ ባለቤቶች፣ ከሩቅና ከቅርብ የመጣችሁ የበዓሉ ታዳሚ እንግዶቻችን የሸኮን ህዝብ ደስታ ለመካፈል ከያላችሁበት ቦታ ጊዜያችሁን፣ ጉልበታችሁንና ገንዘባችሁን መስዋዕት አድርጋችሁ የጥሪያችን አክባሪ ስለሆናችሁ ፈጣሪ አክብርልን እያልኩ በሸኮ ህዝብና በሸኮና በአካባቢው ምሁራን ጥናት ምርምር ማህበር ስም የላቀ ምስጋናዬን አቀርባለሁ። ፈጣሪ መጪውን ዓመት የመጪው ዓመት ሰው ይበለን። እጅግ በጣም አመሰግናለሁ። መልካም በዓል ይሁንልን።
የተከበራችሁ የፕሮግራማችን ታዳሚዎች መሰናዷችን በዚሁ እየቋጨን የብሔር ዘመን መለወጫ በዓል ለምተው የቱሪስት መዳረሻ እንዲሆን ከተለያዩ ባለድርሻ አካላት ጋር በቅንጅት በመስራት እንዲሁም በዓሉ የክልሉ ህዝቦች ወንድማማችነትን የምናጠናክርበት አንድነትና ፍቅር የሚገለጽበት የመተሳሰብና ደጋገፍ ባህል የሚጎለበትበት ህብረ ብሔራዊነት ጸንቶና ለህዝባችን ልዕልና የሚሆንበት እንዲሆን መስራት ይጠበቃል መልእክታችን ነው። ሰላም ሰንብቱም። ሰላም Charité,